በጸጋው ድናችኋል ይላል። በጸጋው ድናችኋል ማለት ነው ከስላሴ በመወለዳችሁ የክርስቶስ ልጆች በመሆናችሁ። የክርስቶስ ልጅ ለመሆን ደግሞ ያወጣነው ወጭ የለም። የክርስቶስ ልጆች በመሆናችን ከዚያስ ደግሞ ሕይወተ ልቡና በንጽሐ ልቡና የሚመራና ልባዊ የሆነ ሕይወትን በመኖር የኃጢአት ይቅርታን በማግኘት ትድናላችሁ ነው። በጸጋው እኛ አሁን ኦርቶዶክሳውያን ምንድነው? በምንድነው? በጸጋው ነው። ምንድነው? በጸጋው ነው። በጸጋው መዳን ማለት ምን ማለት ነው? በስላሴ ልጅነት መዳን፣ በቅዱስ ሥጋው በክቡር ደሙ መዳን፣ በንስሐ መዳን ማለት ነው። በንስሐ መዳን ጸጋሰ ስርየተ ኃጢአት ይእቲ። ጸጋ ምንድነው ትለኝ እንደሆነ ጸጋ ማለት የኃጢአት ይቅርታ ነው እንዳለ ሊቁ። የኃጢአት ይቅርታ ማግኘት ነው ጸጋ ማለት። ፍጹም ስጦታ ነው ጸጋ ማለት። ስለዚህ ፍጹም ስጦታው ነው ያዳነን፣ ራሱ የሰጠን ስጦታ። እኛ ንስሐ ብንገባ ይቅርታው እግዚአብሔር ነው። እኛ ተዘጋጅተን ብንቀርብ ንስሐ ገብተን የተዘጋጀንበት ክህነት የሱ ነው። ኃጢአታችን ይቅር የሚባልበትና የምንከብርበት ስጋና ደም የሱ ነው። ሰው የፈለገ ንጹህ ቢሆን የራሱ ስጋ ሊያድነው አይችልም፣ የክርስቶስ ስጋ እንጂ። ለዚያ ነው በጸጋው ነው የምትድኑት የተባለው እንጂ እኛ መዘጋጀት፣ መስራት፣ መጾም፣ መጸለይ፣ መስገድ አያስፈልግም ማለት አይደለም። እነዚህ ሁሉ ክርስቶስን ለመቀበል የሚደረጉ ዝግጅቶች ናቸው። የመታዘዝም ፍሬ ነው። የክርስቶስ የመሆንም ፍሬ ነው። ፍሬ የሌለው ዛፍ እንደሚቆረጥ ሁሉ በክርስቶስ ተተክሎ ምግባራት የሌሉት ደግሞ ተቆርጦ ይጣላል። በጸጋው ድናችኋል ማለት ተጎልተን እንድናለን ማለት አይደለም። ይሄ የምንድንበትን ሀብት የምንቀበለው፣ ብንጸልይ የምናፈራበት፣ ጾመን ጾሙ ጠቃሚ የሚሆንበት፣ ሰግደን ስግደቱ ጠቃሚ የሚሆንበት ዋናው የእግዚአብሔር ቸርነት ነው።